ግን አሳም በብላት ይባላል ቺኳን በብላት ማራሎ እሱ ወዝግሪ ቲቪ ሾው ቦይ ካያፋያ ውዛና ደር ለቪዲዮ ተመልሰን መተናል። ዛሬ እንግዲህ ከማን ጋር ነው? ከሰያ ጋር ተመልሰን መተናል ጋይስ። ዛሬ ሰያ ምንድነው መብላት የምትፈልጊው? ሻርክ what do you mean ሻርክ? አይ ማለት እሺ ፖዝ በጣም ቢፕ እዚህ ጋር ጋይስ። ለማንኛውም ዛሬ በጣም ብዙ ጊዜ ስጋ ምናምን ስንበላ ነበር። ለምን አሳ አንበላም? ደግሞ ጾም ነው ግን ለምን አሳ አንበላም? የት ነው ያለነው ጋይስ? ታዴ አሳ ቤት ነው። ታዴ አሳ ቤት እንገኛለን ጋይስ። ከሰያ ጋር ገብተን ያለውን ነገር እንሞክራለን። ተከታተሉ። ይመቻችሁ። ግን don't forget to like, share and subscribe ያረጋችሁ ታኑ ያሳይ አለን እሺ ምን አለ በእናትሽ ተብሳለ ስፔሻል ሸክላ ኮተሌት ጉላሽ ደብለ ምን ስፔሻል ዋናው ይሄ እኔ ፍራይዱን ነው የምፈልገው አሳ ጥብስ ማለት እሱና ከዛ የተለያየ ነገር ብታለገድልን አሪፍ ነበር። እሺ አንድ ስፔሻል ሌላ ምን እንጨምርበት? ከስፔሻሉ ውጪ ደግሞ ያለ ነገር ምን አለ? ስፔሻሉ ላይ ያልተጨመረበት ወይስ ሁሉም ነው ያለው? ሁሉም ነው ያለበት ነው። የተለየ ነገር ካለ የተለየ ነገር አሳወጥ ነው። በቀይ ሆኖ አሳወጥ በቃ እሱ ብቻ ነው የተለየው ማለት እሱ ብቻ ነው የተለየው። ማሻአላ ጋይስ ፋይናሊ ምግባችን መጥቷል። አሳ ይሄ ኮምቦ ስፔሻላቸውና ይሄኛው ደግሞ አሳ ጥብስ ሰያ ሎሚ ጨምሪበት እንጂ አረ እንዳታስብ ያራዳሽ ስፓይስ ታብ ያበረ ቢስሚላህ ለሞክረው ነው የመጀመሪያ ቅምሳችን። እቺ የምታቃጥሏት ሆናለች ይመስለኛል። እስቲ ከሶስ ጋር ዴም ያበረ አንተ እስቲ አሁን ደግሞ ነጯን ይሄ ባንገር ከሶሱ ጋር ከሎሚው ጋር ደግሞ እስቲ እቺ ጥብሷን እስቲ ባንገር እኛ ግን ለምንድን ነው አሳ በልተን አናውቅም? ጋይስ እውነት ለመናገር አሳ እንደዚህ በልተን አናውቅም። ያ ጭንቅላታችን ላልቶ ነው። ይሄኛው ሾካሉ ይሄ አራሰክስ እየመጣች እዚህ አተነው ነበር ከሊድ ባንድ ሾክ ይሄ ባለ ሾክ ዱለታችን እንቀርላሽ ያሳ ዱለት እንዳለው ነው ማቆይ ዱለታቸውን እስቲ ነጭ እንጀራ ነው የሚመች ቀይ አሪፍ ቀይ ብቻ ነው የሚሰሩኛል። እኛ ጋር ሚክስ ነው ዱለቱ ፒስ ነው። እስቲ ማርያም ተሰሙደ ነው እኮ አንድ ርካሹ አንድ ይጣፍጣል። ማንጂ አሳ ገባንበት ነው የሚል ነው ማለት ነው። ዱለት አላዝም በጣም ጠዲስ ማንጂ እኔ ከስጋዬ ይቀለኛል። እቺን ደግሞ እንሞክራት። ሾካሉ እንዴ አይሉ ይሄኛው ነው። አረ እዚህ አይኔ ታለጉ ምን አይኑስ ይርዶጤ ነው አይነ ጠንጋራ ቢሆንስ አሳ ባይዘው በሳላድ ነው የሚጣፍጠው። ከሳላድ ጋር ገሞ ማረ ላይክ የትኛው ምንም ምን ብለሽ አሁን እቺን አንዱን ወስደሽ ሳላድ ላይ ሎሚ አርግሻል? አዎ ሁለቱ ተመጥቶ ዝም ብለህ ከሳላድ ጋር እንደዚህ ታደርግና ኧረ በለው አንተ ማን ጨርሷል ሰያ ሰሞኑን አፕታይቱ ተዘክቶ ነበር። እንደምታዩት ያው ከኔ በላይ እየጎረሰ ነው። አሁን ደግሞ ወደ አሳ ጥብሱ ልንመጣ ነው ጋይስ። እስካሁን ድረስ አሳ ጥብሱን አልሞከርነውም። ልባርከው ያጃት ቃል ተጣምዷል። ይሄ ሾካሉ ወይዘ ሾካሉ እስቲ ሾክ ተጠንቀቅ ሄሎ ያበረ ከዚህ በኋላ እኔ ከስጋ ወደ አሳ ገብቻለሁ። አምጣው እስቲ ነገር ዳሙ ይታያል። አምጣው እስቲ ነገር አምጣው እስቲ ነገር
ወይኔ ክንፉ ጋይስ ክንፉ አራሎ እሾካለሁ ቀስ ወደ እኛ ግን ራሳችን ለምን አሳ ሄደን አናጠምድ? ጥያቄ አለ ቦታ ግን ኖ አዋሳ ምናምን ሄደን ኧረ እዚህ ቡሌ ቡላል ቡሊ አልሶ ይዞ ቡሊ አላለም። አይ ቡሊስ አይ ቡሊ ቡላል የምር አለ ወላሂ ሐዋሳ እንሂድ ግን እናቴ ትምት እነሱ ካው ይሄ ቪዲዮ ስንት ላይ እደዛ ልትታፈስ አይደል? ምንድን ነው ይሄ ነገር? ጥቁር ዳቦ ዳቦቱ አልሰማሽኝም ማለት ነው። የትኛው ነጩን ወደዋለሁ። ነጭ ዳቦ ወደዋለሁ። አሁንም ወደ በሰላም ቅድም ዳቦ እያደረጉ ነው። ካሜራማን ብሎ አልመጣም። ባላ አይደረግም ማለት ነው። አዎ ዳባ አንተ አረ ዌልካም ቱ አሳ ወርልድ ወይዶ እናቴ ነኝ። እኔ ከዚህ በኋላ አሳ ነው የምታዩት። እኔ ከስጋ በላይ አሳ ነው የምበላው። አንተ ልጅ ሚካኤል ግን እውነቱን ነው። አሳ ብቻ ነው በላው። የምር ነው እናቴ ትሙት። እኔ ልገባ እኔ ስጋ አልችልም ከዚህ በኋላ ባይዞች እሱ ጋር አንድ ላይ እየቀመስ ነው አይደል? እስቲ ባዋዚ ሞክር። እኔ በዩቲ እንደዚህ እንደወለው አላውቅም። ባይዞይ ጥርሱን ያሟል ጋይስ። ሰያ ጥርሷን ያማታል በጣም ነው። እንጀራ እንደዚህ በልቶ አያውቅም ሰያ። እናቴ ሀቅ አንድ ጨርሶ አልኩ እኮ ከዚህ መስሎ ነው ያው በእንጋ ታውሶ ጋር በቃ መታችሁ ግን መሞከር አለባችሁ ጋይስ። ነበር ዴት ምናምን ስታስቡ እዚህ ጋር ነው እንዳይወጋት ግን አንተ ራስህ ብትወጋ ወጋኑ ግን አሳን በብላት ይባላል። ቺኳን በብላት እውነት ነው። አንተ ሩዝ በአሳ ሞከርንም እስካሁን በጣም ግን ፋራ ነው። ሩዝም አለ ለካ እዚህ ጋር አንዴ ማቆ ማን ያ አሳውን አግኝተን እኮ ሩዝ ረሳ ነው እ እናም ስራ ላይ ምን ያክላል? አጥንት አንተ ውዱ አሳ ስንት እንደሆነ ታውቃለህ? የት እዚህ ሳልመን ነው ምናምን የሚባለው አሳ ሱድ ነው። በጣም ውድ ነው። ኧረ እዚህም ውድ ነው። አንተ አላ አንድ ጥያቄ እዚህ ሀገር ውስጥ ፍሬሽ ኮርን ምናምን ክራብ ምናምን አለ ሲፉድ ኖ ክራብ ይሄ ክራብ እኮ ከሲፉድ ጋር የለም እንዴ? እዚህ ካለ ክራብ ውሃ ውስጥ አለ ኢትዮጵያ ውስጥ እኔ እንጃ የለም። እኔ እንጃ እኔ ይቻላል እሱ መቅመስ ፈልገሽ ነው? ኖ ይሄ ውጭ ሀገር ቲክቶክ ላይ የሚሰሩት አለ ገና ሲፉድ እና እዚህ ሀገር ቢገባ ሙዳችን ነው። ይሄ ሰብሩ ልክ እንደ ስጋዋ ያሺ የምትወጣው መሞከር በጣም ሽሪንጥ ምናምን በብዛት የለም። እሱ ነው መሞከር የምፈልገው። ይሄ ቪዲዮ ስንት ላይክ እጄ ሞክርላ ወይ ዛሬ መንገድ ላይ ያለ ሰው ይሄ ቪዲዮ ስንት ላይክ ይልኝ አፈሳ እዚህ ነው የሚጀምሩት። ምን ትለዋለህ? ይዞ ነው ቤቱ የሚሄዱ ቤት እንጂ ዘርፌ አስተካክዬ ወደ ቤቱ ነው ቃል የለም ወይ ዘርፎኝ ነው እንዳይብሉት እንጂ ከሀገር ውጪ ውጣ ብትባል የት ነው መሄድ የምፈልገው? ነግሬሃለሁ ከዚህ በፊት አምስተርዳም። ለምን ግን አሁን ያለሁበት ስቴት ነው ማለት እሺ ብራዚል አይሁን የት ብትሄድ ደስ ይላል? ብራዚል አይ ብራዚል አይ ጠፋሉ። አንተ ከንፈር አለው ጀለስ አለው እኮ ጀለስ አንጎሉን ነው የምፈልገው እኮ አንጎሉን እየበላሁት ስስ ነው። ድሮ የአሳ ዘይት ጭንቅላት ያጠነክራል ብሎ የሸወደ ሰው መተው ለምን እውነት አይደለም? የታል ይጠነክራል? ኢትዮጵያ ውስጥ ፈጂና ታያት ብቻይ
አጥንቷን እየቀረችው God damn. አረ በቺፕስ ምናምን አድርገህ በሩዝ ምናምን አድርገህ ብለው ብቻ አሳ በብላት አሳም በብላት ድሮ ፋዘር ሲጋብዘኝ አስፈራለሁ አሳ ድሮ በጣም ይከብድልታል ታውቃለህ አሳ ቤት ሆነ አላስቅ እናትት ድሮ ታልቅ አሳ ቤት ነበር ሁሉም አለ የምራ እናመሰግናለን ለማኔጀር አስተናጋጅ አለ መቶ የሚጠይቃል ለምን ይሄም አጥንት አለ አለው እሺ ባንግ ሾክ የሌለውን ደግሞ አሳ ደግሞ አስበው እንዴት ነው የምበለው ዝም ብለህ ነው በቃ ስማ እንዲህ ይዞ ዝርግፍ ቢል አስባር ዝም ብለህ ነው የምበለው ዛሬ የሚያርጋበት ቀለሚ ነው ኧረ በሬው አዙር አመት ባል ነገ ነው ጋይስ አንዱ ዘሎ ወደዚህ የሚመጣው ኧረ በግዜር ማንጂ መኪናው ላይ ነው ሞቶ አውራቸው ይላሉ እዚህ ዋቲ አንተ እንዳሳ ቀላል ምግብ ለጤናም ለሁሉም ነገር አሁን ጋር እስካሁን በልቼ እኮ እስካሁን በልቼ ተሸው እንደዚህ በልታ አታውቅም ነው እንደዚህ እንዲህ ተገብቶ አይተውል ስለዚህ ያኔ ፉድ አሳ ነው አይ ቲንክ አሳ ነው መሰለኝ ወይ ቆይታ ስለበላ መሰለኝ ሲፉድ በጣም ነው ማለት ቲክቶክ ላይ ግን አይደል ድሮ ቤት ውስጥ ተቆጥቷቸው ያክምና አሳ እየበላ አጥንት አተቀስ ብለህ ብላ ስማ የአሳ በየአይነት አንድ የተሰራ ፕሮቲን ቱና ነው ፕሮቲን ነው እንጃ የቱና በጣም አለ እንደዚህ ነው እንጃ አይ ከዱሩም ይጥልኛል አሁን ሳሱ የቱና ስጋማ አንተ 1 ሚሊዮን የሚሸጡሽ ነገር ውድ ነው አሳን ካገኙ ትክክለኛ አሳ 1 ሚሊዮን ነው ይገኙ ነበር ታላየው ማረ እሱማ ትንሽ ነው የሚወጣው እኮ ሲወጣ እኮ ፖርሽን እኮ ትንሽ ነው አስቡ ያቺ የምታክል ሰኛ ነች እኮ ነው አሳ ይፈልጋል በጣም በጣም እንዴ እና ውድ ነው አሳ ካገኙ አንተ ሲጀመር ቱናሶች እኮ በጣም ትልቅ ናቸው እና ውድ ነው ስንት ነው ዋጋ ቻት ላይ የምታውቁ ከሆነ አሳው ኮሜንት ላይ ኮሜንት ላይ በጣም ውድ ከሆነ ሄደን እንወጣለን ያለበት ባህር ዳር ነው ማጥንት ነው ያላቀ እኔ አላውቅም አውቃለሁ ግን አላውቅም በዚህ ዩቲዩብ ኮንሲስተንሲ እንደካያ አልተቻለም ሰሞኑን አሳም መብላት በብልሃት ለምንድን ነው እንደዛ ይተዋል ላይክ አሳውን ብቻ አይደለም መብላት ያለብህ ይሄ ጥቅስ ሪያሊቲ ጂክ እስቲ ጭንቅላታችን ከዛሬ ጀምሮ ይቀየራል ወይስ ይቀየራል? ካልተቀየረ አልመጣም። ግን ባይዘው አለፍ ቀላል ነው። አንዱ ኢፌክት አይደል? ተሰማሽ? ቲኪነሩ ሰለብረም ላይ ገባች። ሰለብረም ማይታሉ ጀለስ ነሽ ከናቤ ደስ ይላል። ምን ልታረጋት ናቷን? አሳ ይወጋሻል። እስቲ እንክፍ ያው እንክፍ እኔ ግን ምግብ ቤት ቁጭ የሚሉ ድመቶች ማለት በጣም የሚጠቀሙት እንዴ አስተያየት አሳ ናምጦ ነው። ከአንድ እስከ 10 ሬት ፎር ዋን ቴክ ለኔ 9 ማረግ ናቲ አይ ከዚህ በኋላ ፌቨሪት ሚዲያ አሳ ነው የምትበይው ከዚህ በኋላ አንድ ነገር የተረዱት ላይ እግዚአብሔር ይመስገን ማለት በጣም ብዙ ታያደርሳል። እውነት ነው እናቲቱም ሁሌ አመስገን ባይደረግም አመስገን የሆነ ቀን ታውቃለህ ስታጣም አመስገን ስታገኝም አመስገን እናቴ ነው that's our life propaganda ባይዘው ሁሌ ማመስገን አራው ደግሞ ባለፈው ጆሮም ካያ ትዝካለሽ
መጥፎ ነገር ስናወራ ከፋችን አንሰራም እስከዚህ ጀምሮ በቃ አለቀ ረሃ ነው ምን ነው ማን ጭንቀት የለም እኔ ኤቭሪቲንግ ኢዝ ኢነርጂ ባይዘው ዲፔንድስ ኦን ዩ የውስጥ እናገኙት ተው ሰያ እባክህ በኋላ ውስጥ እያወኙ ነው ማግኘት ትንሽ ውሃ ጠጪበት ውሃ ጠጪበት እንዲዋኙ ውሃ ጠጪበት ትንሽ ኤኒዌይስ ጋይስ እንዳያችሁት ይሄን ይመስላል የዛሬው ምግባችን የበላነው ጋር የሰያን ፌቨራይት ፉድ አገኘን በስተመጨረሻ ዞር ብለን ይሄን ሁላ ምግብ ቤት እየዞር ሩዝነሽ ምንድነሽ ሁሉም ነገር እየበላን ዶሮ ምናምን ግን ይሄንን ያህል ግን ከዚህ በኋላ ሞር ስለምን ፖስት ሁኖስ ሌላም ሊገኝ ይችላል ሁኖስ እናቴን እሱን ነው እና ጋይስ ይሄ ቪዲዮ ከተመቻችሁ don't forget to like share and subscribe እያረጋችሁት አሁኑኑ 30 ሺህ የፈጠን ናቲቱ ንገራችሁ ናቲቱ የኔ ፋሚሊዎች ካላችሁ እንዳለ ሰብስክራይብ ካያስ ማረፍ ቻይ ባርባ ቡም